ባለቤት አለሽ? አገብተሻል? አዎ አገብተሻል? ኦ ጋይስ በቃ ወንዶች ታምራላችሁ ያላችሁት አለቃላችሁ። ባይ በል ልባችሁ እንዳይጎዳና ብትወጡ ይሻላል ወንዶች። ማን ነው መጥቶ እዛ ያወራው? ወይኔ ኧረ ፍቅር ጨርሳለች። ልቧ ክፍት አይደለም፣ በቃ ጨርሳለች። ልቧ ወደ አንድ ምርጥ ሰው ይዟልና ወይ አለቀልለኛ። በቃ ዋን ሙንዳው ይሄም ተማኔ ገረቲ ዋጋዎቹን ቤት አንጀቹ እኔ የምለው በቃ ተስፋ የላችሁማ ለሌላ ወንዶች። ልብ ተይዟል አይደል? Yes, all Oromo girls beautiful. በጣም ታምራላችሁ እውነት የኦሮሞ ሴቶች። ምን ያህል ቆየሽ ትዳር ላይ? አረ ትንሽ ነው። ኦ ገና ነው። ይሁን ሂውስተን አይደለሁም አሁን I'm in Lake House, like ትንሽ ወጣ ብያለሁ ከሂውስተን እና ሂውስተን ነው ያደግኩት ግን ምኖረው። እሺ እኔ የምለው ካንኬ ኤኙ ያዋዝ ዙር ነው የሚኖ መካንኬ ኤኙ አየ መካንኬ ኤኙ አየ መካንኪ የኪያ በል ኪያ መካንኬ ኪያ እኔ ኪያ ነህ የኔ ስም ማለት ነው። መካንኬ ኪያ አየ ያ መካንኬ ኪያ አየ። ሰምታችኋል? የኦሮሞ ህዝብ ሰምታችኋል? ሻዳ ገብሲሳ ጅርታይ ያ እና ሁልጊዜም አከም ነጋ ጅርቱ ጅራ ሚነውን በጣም ሴፍ አድርገው። እሺ እሱ በጣም አሪፍ ነው። እሺ ጅርቱማ አስታውሼ ነበር። ያኛው ነው ከበረ። እስቲ አንድ ለሰስ ጅርቱ በል። ጅርታ ላንቺ ጅርታ ነው። ለህዝቤ ጅርቱ በጣም ተማሪ የሆንክን ያለከው ወይ የኦሮሞ ህዝብ ደስ ብሏቸዋል ዛሬ። በቃ እንዴ ደስ ይለናል እኮ እኛ ሰው እንወዳለን እና ሰው ደግሞ አንድ ነገር ለማወቅ ሲጥር ደግሞ ደስ ይለናል። ግን ትላንት ብያለሁ የኦሮሞ ህዝብ የኦሮሞ ውስጥ ያላችሁት ሴቶች በጣም ታምራላችሁ እና ምስጣችሁ ትላንት ተነግሮልኛል። ለምን እንደምታምሩ ምስጥራችሁ ተነግሮኛል። ግን በጣም ታምራላችሁ እውነት ደስ ትላላችሁ ደግሞ ባህራችሁ ምናምን። ወዳችኋለሁ የኦሮሞ ህዝቤ። ask her she has የኔ ፎሎወርስ አንድ ጥያቄ አሉሽ። do you have a husband እያሉሽ ነው። husband አለሽ? husband አለሽ እያሉኝ ነው። አንቺ husband ምን ማለት ነው? husband ምንድን ነው በhusband በአማርኛ? ባለቤት አለሽ? አገብተሻል? አገብተሻል? ጋይስ በቃ ወንዶች ታምራላችሁ ያላችሁት አለቃላችሁ። ባይ በል ልባችሁ እንዳይጎዳና ብትወጡ ይሻላል ወንዶች። ማን ነው መጥቶ እዛ ያወራው? ወይኔ ኧረ ፍቅር ጨርሳለች። ልቧ ክፍት አይደለም፣ በቃ ጨርሳለች። ልቧ ወደ አንድ ምርጥ ሰው ይዟልና ወይ አለቀልለኛ። በቃ ዋን ሙንዳው ይሄም ተማኔ ገረቲ ዋጋዎቹን ቤት አንጀቹ እኔ የምለው በቃ ተስፋ የላችሁማ ለሌላ ወንዶች። ልብ ተይዟል አይደል? Yes, all Oromo girls beautiful. በጣም ታምራላችሁ እውነት የኦሮሞ ሴቶች።
ምን አለ ቆየሽ ትዳር ላይ? አረ ትንሽ ነው። ኦ ገና ነው። ይሁን ሂውስተን ነው፣ ሂውስተን አይደለም። አሁን አምን ሌክ ሃውስ ላይክ ትንሽ ወጣ ብያለሁ ከሂውስተን እና ሂውስተን ነው ያደግኩት ግን ምኖረው። እሺ እኔ የምለው ገና ነሻ ፍቅር ላይ? አዎ። ምን አይነት ነው የምትወጂው? ላይክ በጣም ትወጃለሽ? በቃ አገብተሻል እኮ። ቆይ ካገባሽ በቃ ጨርሰሻል። where is your ring? የት ነው ያለው ሪንግሽ? አረ እየቀለደችብኝ ነው። አንተ የጻፉን ሁላ አታንብ እንጂ ምን ሆነህ ነው? እንደዚህ ነው እንዴ ያስተማርኩህ? እስኪ ቆይ ቀለበትሽ የት ነው? አላገባሽም መሰለኝ። ዝም ብሎ ነው የሚያወጣቸው። ማን ነው በጣም ላኪ የሆነ ወንዱ ማን ነው ስሙ? አንተ ወይ ምን ሆነህ ነው? ሰላም ነህ? ወሬ ቀየረችብን እኮ። እሺ አረ ደስ ወንዱ የአንቺ ፍቅር ያገኘው ወንድ እድለኛ ነው። እውነት በጣም እድለኛ ነው። እድለኛ ነው መሰለክ። ሰው ታውቃለህ፣ እውነት ነው። አግብቻለሁ፣ ባለትዳር ነኝ። ግን ዝም ብሎ ሲጽፉልህ ማለት ነው ቪዲዮ ምናምን ለመግባት ፈልገው ነው። እሺ ቪዲዮ ምናምን ኦኬ። አረ እንደዛ እንዳታስቡ የኔ ሀገር ሰዎች። ለዛ ነው ቪዲዮ ምናምን ስለሚፈልጉ ነው እንደዚህ ዝም ብሎ ጠይቃ። የማይሆን ጥያቄ ከጠየቅኩሽ ይቅርታ። እኔ በጣም ላይክ በጣም ሶሻል አይነት ሰው ነኝ። ሶሻል በጣም ላይክ ምንም ብትጠይቁኝ መልስላችኋለሁ። ህይወቴ ሼም የያዝብኝ ነገር የለም። ምን ላይ ታውቃላችሁ ህይወቴ። ይኸው ሰው ዝም ብሎ ነው የሰው ነገር አታነብሽ። እነሱ ቪዲዮ ምናምን ለመግዳት ፈልገው ነው። እሺ ኦኬ። እሺ ያ ወንዶች ሌላ ነገር እንዳታስቡ። በጣም ሪስፔክት ያለኝ እህት ነች እና ሌላ ነገር እንዳትጠይቁኝ። ረከንዶ ቢሻንኪ ስታየው ራቹን ታውቀዋለህ? ራቹን ታውቀዋለህ? ራቹ አላውቀውም። እንዴት ማን ነው ራቹ? ራቹን አታውቀውም? ራቹ አላውቀውም። እንደውም በቅርብ ጊዜ ህንደኛ ሙዚቃ ሊዘፍን ነው፣ ሊያወጣ ነው። የህንድ አክተር ራቼ ያወቀው? የኔ what? የህንድ አክተር ራቼን አወቀው ወይ? የህንድ ኦኬ። እኔ አላወቅኩትም። የህንድ ፊልም አላየም እና ይቅርታ አላወቅኩም። ስሙ ማን ነው እስኪ? ራቼ። አሁን ቲክቶክ ላይ ያው ከፈለክ ኦኬ። ራቼ ቲክቶክ ላይ ምን ሰርች አድርጊያ ይመጣልሃል ጎግል ላይ። በቃ ይኸው ራቼ። እንዴት ነው ስፔሊንግ እስኪ? RRACHEE ራቺ። ና ወደዚህ ና ወንድሜ እንተዋወቅ። ኢትዮጵያ ነው ሀበሻ ነው? አዎ ኢትዮጵያዊ ነው። ወንድሜ ነው። ወንድምሽ ነው? እና የህንድ ፊልም ላይ ይሰራል? አዎ በለው። ረጄ መተዋወቅ አለብን ወንድሜ። ራቺ በቃ አብረን እንሰራለን ፊልም። እኔም አንድ አመት አክተር የዩኒቨርሲቲ ትምህርት ቤት አክቲንግ ወስጃለሁና ትንሽ እችላለሁ። ቢያንስም አንተ ትሻላለህ፣ ግን ሞክራለሁ። አንድ ሙቪ አንሰራም እዚህ መጥቶ አሜሪካ። እዚህ ና በለዋ። እዚህ መጥቶ በጣም እንትን ታደርግለታለህ፣ ትልክለታለህ። ኧረ እውነት እሱ ብቻ ነው። ይኸው ካሜራም ቤትም ውስጥ ካሜራ
እንችላለን። እውነት አንድ ጓደኛ አለኝ። አንተ ስፖንሰር የምትሆነው ከሆነ ለምንድን ነው ፊልም የማይሰራው? ይሰራል እንጂ። ምን ስፖንሰር ከሆንክለት ከአንተ ጋር መጥቶ ይሰራል ህንድ ፊልም። በቃ ይኸው እውነት እየቀለድኩ አይደለም። ስፖንሰር ሆኖላታል። እውነት የምርህን ነው? እውነት አንድ ጓደኛ አለኝ እዚህ በጣም ፎቶግራፊ ነው። በጣም ቪዲዮ እና ፎቶ ይሰራል። በጣም ይችላል እና አገናኘዋለሁ ከሱ ጋር። አሪፍ ነው። ያ 1 ሚሊዮን ነጥብ ነው ወይ 1.9 ሚሊዮን ፎሎወር አለው። ችግር ፎሎወር እኮ ነው ያ እንጂ እኔ ማከብረው ሰው ከተዋወቅኩ በኋላ ነው። አሁን ይኸው የት ማኪ ስለተዋወቅን ነው የወደድኳት። ማንነቷ ስላወቅኩ ነው የወደድኳት እንጂ እኔ በፎሎወር ብቻ ሰው አልወድም። እውነት ከተዋወቅኩ በኋላ ደስ ካላሉኝ ሰው ማንነታችሁ ካወቅኩ በኋላ እሱ ነው ከፎሎወር በላይ የሆነ እንጂ ከፎሎወር ብቻ። አንዳንዴ እኮ ምንም ፎሎወር የሌለው ሰው ለምንድን ነው የምታስገባ ይሉኛል የኔ ሰዎችና ለምን መሰላችሁ? በጣም አንዳንድ ፎሎወር የሌለ ሰው ምርጥ ሀሳብ አለውና አንዳንድ ታገኛለህ እንደዛ አይነት ሰው ምስኪን አበራ ገብቷቸዋል የምለው ግን አዎ ረጅ ምን አይነት ፊልም ነው የምሰራው? ላይክ ኮሜዲ አክሽን እንደዚህ ፓፓ ወይንም ምሳቅ ነገር ነው? ኮሜዲ ምንም ይሰራል። የማይሰራው ነገር የለም በነገራችን ላይ። ቀልድ በጣም የምወደው ላይክ ማስቅ ነገር። በጣም ቀልደኛ ነው በጣም። በቃሽ። አረ ወንድም የምትዋወቅ አለብን እንዴ የኢትዮጵያ። እኔ የምለው ግን ይሰማል። በቃ ዱፍቴ ጅርታ የሆነ እርዳታ ምናምን አለብኝ እና በቃ እንትን ልል ነው። እሺ ታንክ ዩ ስለመጣሽ። ሁሌም ወደ ቤቴ ክፍት ነሽ። በጣም ወድሻለሁ። ታንክ ዩ ሶ ማች።